የሚጠጣ በሙሉ ቡና መጠጣት አይፈቀድም። ቡና የሚጠጣ በሙሉ የገሃነም ማስረጃ ተመልከቱ። ጫትና ቡና፣ ትንባሁ አሕዛብ ለሰይጣን የሚያቀርቧቸው የጣዖት መስዋዕት ናቸው። ለክርስቲያን ግን እነዚህን መብላት መጠጣት አይገባውም። እነዚህን የበሉና የጠጡ ካልተጠመቁ ሰዎች ጋር በገሃነም ይፈረድባቸዋል። ስለዚህ የምናውቀው ሕዝበ ክርስቲያን በሙሉ የገሃነም ነው ማለት ነው። እንግዲህ አብዛኛው ኢትዮጵያዊ ቡና ይጠጣል። እንደምናውቀው ቡና በመጠጣቱ ምክንያት ብቻ ያን ሁላ አምልኮ ምናምን ገሃነም እግዚአብሔር ያስገባዋል። ቡና መጠጣት አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ስለዚህ ሕዝበ ክርስቲያን በሙሉ ካሁኑ የገሃነም እንደሆናችሁ ወቁት። ወሰላሙ አለይኩም። ላም አለኝ በሰማይ ወተቷን የማላይ ማለት ይሄኔ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያ ጀማ ኢንሻአላህ በአላህ ፍቃድ ዛሬ አንዲት ናት ቤተ ክርስቲያን የሚለውን ቅጥፈት የምናጋልጥ ይሆናል። የነቢያት አስተምሮት ያልሆነውና የሰዎች ፈጠራ የሆነው ክርስትና ከጥንት ከምስረታው ጀምሮ በመከፋፈልና አንዱ አንዱን መናፍቅ በማድረግ የጀመረ ነው። ይኸውም ዛሬ ላይ ከ45,000 በላይ የክርስትና አይነቶች እንዲኖሩ ምክንያት ሆኗል። ለነገሩ መሰረት የሌለው የሰው ፈጠራ በዚህ ልክ ጉራማይሌ መሆኑ አያስገርምም። ይህንን ወደ ጎን አድርገን ከ45,000 መካከል አንዱ የሆነው ኦርቶዶክስ ተዋህዶ በውስጧ ምን ያህል ክፍፍል እንዳለ እንመልከት። በቅባትና በጸጋ በአጠቃላይ በሁለት ባህሪያት ትምህርት በሶስት ልደት በሚል ርኩሰት ዓለም የጠፋበትን ይሄንን ትልቅ ክደትና ምንፍቅና ዝርዝር ምንጩን ከየት እንደመጣ እንድታውቁት እንድትማሩበት ነው። ኦርቶዶክስ ህልውናዋን ለማስጠበቅ ምን ጊዜ ቤተ ክርስቲያን አንድ ናት ብትልም በውስጧ ግን ከጥንት ጀምሮ የተለያዩ ትምህርቶችና ልዩነቶች አሉ። እዚሁ በሀገራችን ላይ ብቻ ከ5 በላይ ኦርቶዶክስ አይነቶች እንዳሉ የታሪክ መዝገባትና አባቶች ያስረዳሉ። እነሱም ተዋህዶ፣ ቅባት፣ ካራ፣ ጸጋ፣ ተሃድሶ እና ሌሎችም በመባል ይታወቃሉ። ኦርቶዶክስ ተዋህዶ ኢየሱስ ክርስቶስ አምላክነትንና አምልኮን ያገኘው ከአምላክ ጋር በመዋሃድ ነው ይላሉ። ኦርቶዶክስ ቅባቶች ደግሞ በአብ ቀቢነት በመቀባት ነው ይላሉ። ኦርቶዶክስ ጸጋ ደግሞ በአብ ጸጋ ነው ይላሉ። ኦርቶዶክስ ካራዎች ደግሞ በሶስተኛ ልደት ከአብ በመወለድ እና በራሱ ቀቢነት በመቀባት ነው ይላሉ። ይህ በጣም መሰረታዊ የሆነ በነገረ ክርስቶስ ላይ ያለ ልዩነት ነው። ነገሩን ይበልጥ አስገራሚ የሚያደርገው አሁን ላይ ቅባቶች ራሳቸው ጳጳስ አድርገው መሾም ሳያንሳቸው ስልጣን ወይም ክህነት መስጠት እንደጀመሩ ወሬ እየተሰማ ነው። እስቲ ይህንን ቪዲዮ ተመልክተን እንመለስ። ያም የቅባት ፓትርያርክና ሊቃነ ጳጳሳት እንደሾሙ አይተናል፣ ሰምተናል። ቅዱስ ሲኖዶሱም ይህንን ጉዳይ ቶሎ እልባት እንዲሰጠው መመሪያም እንዳስተላለፈና ነገሩ በስነ ስርዓት እልባት እንዲሰጠው ለማድረግ በተደጋጋሚ ነገሮች ሲሄዱ አይተናል። እንግዲህ እንዳያችሁት ነው የዚህን ያህል ደረጃ ደርሷል ማለት ነው። ልዩነቱ የሚገርም ነው። እስኪ ሌላ ቪዲዮ ተመልክተን እንመለስ። ኦርቶዶክስ ነው ኦርቶዶክስ ማለት ነው። ኦርቶዶክስ ሃይማኖትና ቅባት ሃይማኖት ተቀባት እንጂ አልተወለዳትም አልተዋሃዳትም የሚባል ነው። ኦርቶዶክሳውያን ቤተ ክርስቲያን አንድ ናት? እስቲ መልሱልን። እንግዲህ እንደተመለከታችሁት ይህች እናት ቅባት የሚባል እምነት ከዚህ በፊት እንደነበረችና አሁን ንስሐ እንደገባች ነው የተናገረች ያለችው። ይህም አባት በአካባቢው ዞር እያለ ልጆችን እየጠየቀ ኦርቶዶክስ ተዋህዶ ብቻ እንዲሆኑ ቅባት የሚባለውን የኦርቶዶክስ አይነት እንዳይቀበሉ ሲያስጠነቅቅ እንመለከታለን። አላህም በእርግጥ እውነት ተናገረ። ተሕሰቡሁም ጀሚዓን ወቁሉቡሁም ሸታ፣ ልቦቻቸው የተበታተኑ ሲሆኑ የተሰበሰቡ ናቸው ብለህ ትጠረጥራቸዋለህ፣ በእርግጥም እንዳልሆኑ በደንብ ተመልክተናል። ለዛሬው ቪዲዮአችን ይህን ይመስላል። ሼር፣ ኮፒ ሊንክ ማድረጋችሁ አይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።